ሰላም ተመልካቾቻችን እንደምን ውላችኋል? ይህ ዜና የቀላያት ሚዲያ ነው። ለጆሮ የሚከብድ ማመን የማይቻል የዛሬው ባለታሪካችን እነሆኝ። አቶ ናስር አደሚሳ ይባላሉ። በመሃል አዲስ አበባ ጎዳና ላይ በአጣዳፊ ህመም ወድቀው ሳሉ በስፍራው የተገኘው ፖሊስ በአስቸኳይ ወደ ዳግማዊ ምኒልክ ሆስፒታል ይወስዳቸዋል። እንደደረሱም ድንገተኛ ክፍል ካስገቧቸው በኋላ የህይወት አድን ሕክምና እየተደረገላቸው ባለበት ሰዓት ልብሳቸውን ለማውለቅ ሲሞከር ደራርቦ የለበሱት ልብስ እጅግ ከባድ ስለነበር ባጠገባቸው የነበሩት ነርስ ባጫ ተስፋዬ ባደረጉት ፍተሻ ከሟች ልብስ ጋር አብሮ የተሰፋ ብር 205240 ብር አግኝተዋል። ይህንኑ ገንዘብ በወቅቱ ወደ ሆስፒታሉ ይዘዋቸው የሄዱት ሳጅን ቢሰጥ ጎሽ ወልዴና የሆስፒታሉ ምክትል ስራ አስኪያጅ አቶ አበባው ንጉሴ በተገኙበት ለዋና ሳጅን መብራቱ ይርዳው ገንዘቡን በማስረከብ በድንገተኛ ክፍል የሚሰሩ ነርሶችን እና ራሳቸውን እንዲሁም የሆስፒታሉን ስም የሚያስጠብቅና የሚያኮራ ስራ ሰርተዋል። በደረሰባቸው ድንገተኛ አጣዳፊ ህመም ህይወታቸውን ለማትረፍ አስፈላጊ ሕክምና ቢደረግም የአቶ ናስር አደምን ህይወት ለማትረፍ ግን አልተቻለም። ምስኪን መስለው ምንም ገንዘብ የሌላቸው የሚመስሉ ነገር ግን ረብጣ ገንዘብ በልብሳቸው ውስጥ በመርፌ ሰፍተው በጎዳና ላይ የሚሄዱ ሰዎች እንዳሉ ለማወቅ አቶ ናስር አደሚሳ ምሳሌ ናቸው። በኪሳቸው ውስጥ አብሮ ተሰፍቶ የተገኘውን ብር የሚረከብ የቅርብ ዘመድ ወይም ልጅ ባለመገኘቱ አቶ ባጫ ተስፋዬ ገንዘቡን ለሚመለከተው ፖሊስ ጣቢያ አስረክበዋል። ይህ ብቻ አይደለም። በተጨማሪም በምስሉ ላይ እንደምትመለከቱት የአቢሲኒያ ባንክ ደብተር ይታያል። እዛ ላይ በአካውንታቸው ደግሞ ስንት መቶ ሺዎች ወይስ ሚሊዮኖች ይኖራቸው ይሆን? ይገርማል። ይህን ሁሉ ገንዘብ ተሸክመው እየሄዱ በምግብ መመረዝ መሞታቸው እጅግ በጣም አሳዛኝ ነው።